ሎዛን ይዛው የመጣችው ልጁን አንቺ ቤት እንኳን በስልክ ነው የገባው በአካውንት ነው የገባው ሎዛ ጋር ዳስሚስም ብሎ አይደለም ሎዛ ጋር የሚለው ሎዛ ቲዲኤፍ የነበረች ፖለቲካ ውስጥ የነበረች ሰው የነበረች ኔትወርኩ ደግሞ ቀደም አይ ቲንክ የቀልብ ልቦች የሚለው ልጅ ሲናገር ነበር ኔትወርክ እንደዚህ በቀላል ምናምን የሚፈታ አይደለም ኔትወርክ መሬት ላይ ነው መንግስት አካል ያሉበት ምናምን አርሚዎች የተለያዩ ታጣቂ አደረጃጀቶች ያሉበት ነው እንደዚህ አይነት መስመር ይሄን ጥያቄ ደግሞ መፍታት የሚችሉት የትግራይ ልጆች ናቸው ብለን እንጂ ከህዝብ ጋኛ ምንም አይነት ጥላቻ አልተነጋገርም ኦኬ ሌላ አንድ ነገር ከዚህ በፊት ዝም ይልሽ ከሆነ የሸዋሮቢት ልጅ እንደዚሁ አንቺም እንደም ኬዙን መጀመሪያ ይዘሽው ነበር ያ ልጅ የኦሮሞ ልጆች መተው በስነ ስርዓት ኢንቮልቭ አድርገውበት ገብተው በህይወት ያለ ሰው ነው ይዘውልን ይመጡት በህይወት ያለ ሰው እነዚህ ሊዘውልን ሊመጡ የሚፈልጉት ሬሳ ነው ይዘውልን ሊመጡት ሬሳ ይዛችሁ አትመጡም ልጅቷን ከየትም ብላችሁ ወልዳችሁ ይዛችሁ ነው ሌላው ያለው ይሄ እንትኑ ይሄ ሂውማን ትራፊኪንግ የሚሰራው ትግራይ ክልል ብቻ ሌሎችም አካባቢ ያሉ ልጆች አሉ አማራ ክልል ውስጥ የተደራጀ በደንብ የተናገሩ ግልጽ ነው የተናገሩ ደስ አካባቢ በስመ ወርቅ ቤት የተደራጀ ኃይል አለ ይሄንን የሚያዘዋውሩ ብለን የተናገሩ እንጂ መጥፎ ነገር የትግራይ ልጆች ይመቱ ምን ብለን የተነጋገርነው ነገር የለም ስለዚህ እውነቱን መጋፈጥ አለ ሀቁ ይሄ ብሔር ከለር ይዟል አዎ ብሔር ከለር ይዟል ከብሔር ከለር ይሄ ነገር መውጣት ይችላል ማውጣት የሚችሉት የትግራይ ልጆች ናቸው ምን አድርገው ይሄንን ልክ የኦሮሞ ልጆች ከዚህ በፊት በደንብ አንድ ላይ ሆነን ይዘው እንደመጡት ልጁን በህይወት ነው ይዘው ይመጡት ኦፍ ኮርስ የተመታ ተበልዞ ምናምን አይኑን ይመጣው በህይወት ይዘው ነው ይመጡት የትግራይ ልጆችም ተሰባስባችሁ ሰብሰብ ብላችሁ ልጁን ታቁታላችሁ ሎዛ ገብታበታለች አሞራው ከዚህ በፊት ታጋይ የነበሩ ሰዎች ሁላ መሬት ላይ ታጋይ የነበሩ አርሚ 31 ውስጥ አርሚ 41 ውስጥ አርሚ 70 ውስጥ ምናምን ታጋይ የነበሩ ልጆች ኢንቮልቭ አድርገውበት ስለዚህ ኢንቮልቭ እስካረጋችሁ ድረስ ልጁ ያገቷት የትግራይ ልጆች ናቸው ብሎ ነው አንቺ ቤት መጥቶ የተናገሩት ስለዚህ ከየትም ብላችሁ ልጅቷን በህይወት ነው የምንፈልጋት በህይወት ይዛችኋት ነው እንጂ ሬሳ ይዛችኋት መጡም እንትንናርክ አጥንትና አስመርመር ምናምን የሚባል ነገር አይሰራም ነው ያያልን ስለዚህ ያ ነገር የማይደረግ ደግሞ ከሆነ ደግሞ እኛ ማህበረሰባችንን አንቃቃል ቢከዝ ማህበረሰባችን ኢትዮጵያ ውስጥ ብቻ አይደለም እየተገደለ ያለው የመንም ድረስ ተከዶ ህዝባችን ተመርጦ ሴቶቻችን አንድ ሴት አይደለም እየተባለ 32 ሴት ከራሳቸው እዚህ ከተናገሩ ሰው 32 ሴት ይዘው አስቀምጠው ሴቶቻችን እንደውም የሰማሁት እንደውም የትግራይ ልጅ መጣ እዚህ ከተናገሩት የአማራ ልጅቷ ሃና ተለውጣ ነው ላይ መጣች ስለዚህ የደከመች የትግራይ ልጅ መጣች ያልደከመችው ደግሞ ሃና ደግሞ ተዘዋውራ ሌላ ሰው ተሰጣች ስለዚህ አምጡልን ነው በህይወት ይዛችሁ ይሄ ነገር መጥፎ ነገር ነው ብሎ የሚያስብ ሰው ካለ ሌላ በውስጥ እናውራ ያልኳት ሎዛን እዛ ላይ ሲነጋገር ይሄ ነገር በፊት ለፊት የሚፈታ አይደለም ልክ ከዚህ በፊት ከኦሮሞቹ ጋር እንዳረግ በውስጥ ነገር ይፈታ በፊት ለፊት የሚፈታ ነገር የለም ይሄ ብሔር ከለር ይዞ ስለመጣ በውስጥ ይፈታ ካለበለዛ ግን እየገነነ መምጣቱ የማይቀር ነው እኛም ዝም ብለን 32 ሴቶቻችን አስቀምጠው እዛ እየደፈሩ ዝም ብለን የምንቀመጥ ነገር አይደለም የፈለገ ብትደራጁ በእኛም በኩል የተደራጀ ኃይል አለ ለማለት ነው ኤኒዌይስ ቴንክ ዩ ሀቢባ እንጂ በመጥፎ ነገር እንትን እንዳይሉት እኮ ግን የኛ ማህበረሰብ እናነቃቃለን ስትል የሌላውም ሁሉም በብሔር እንዳይነሳ እንደዛ ባንልና አንድ ግለሰብ ተክላይ የሚባል በህገወጥ የሰዎች ዝውውር ላይ የተሰማራ ግለሰብ እህታችን ሃናን አግቶ ይዟል ስለዚህ የሚጠየቀው ማህበረሰቡ ሳይሆን ተክላይ ራሱ ነው ግለሰቡ ስለዚህ ተክላይ ብቻ ነው ወይስ አሁን እኮ ያገቱት ሰዎች የትግራይ ልጆች ናቸው ብለውኮ በማን አዛዥነት በተክላይ አዛዥነት አይደለ ተክላይ ነው የበላያቸው ዋናቸው አለቃቸው ተክላይ ነው ስለዚህ ያመጣው ተክላይ ነው አሞራው እኮ የትግራይ ልጅ አስፈትቷል አይደል ለምን የአማራ ልጆች ለምን 32 ልጆች የታፈኑ ለምን አይፈቱ እሷ ለምን ሃና ለምን አትፈታም አሞራ አስፈትቶ ይል እንዴ የተፈታችሁ ልጆች እየሰማን አይደል እንዴ ያለ ነው የተፈታችሁ ልጅ እኮ በሃና የተቀየረች ልጅ እኮ ልጅ የተፈታችሁ ስለዚህ እኛ ሃናን በህይወት ነው የምንፈልገው ነው በህይወት ልጅቷን ይዘውልን ይምጡ ኦፍ ኮርስ ብዙ ወንጀል ተሰርቶባት ሊሆን ይችላል እሱን ወደፊት ይወራል ግን በህይወት ይዘውልን ይምጡ ልጃችን እሱ ነው ያወራ ኦፍ ኮርስ በብሔር እኔ ጥያቄ ሃና በህይወት አለ ከነነብሷ ነው የምንፈልጋት ነው የሁላችሁ በግለሰብ እነሱ ይኸውልሽ ግለሰብ ምን ያረው እንዲጮህ እንፈልጋለን በብሔር ሳንከፋፈል ሁሉም ኢትዮጵያዊ ድምጽ ሆኖ ሃና በሰላም እንድትወጣ ልጇ ጋር እንድትቀላቀል ነው የሁላችንም አላማ አንድ አይነት አላማ ካለን ደግሞ አንጋጭ ስለዚህ ተክላይ ትግራይን አይወክልም የትግራይን ጨዋውን ህዝብ እንደማይወክል እየተናገሩ ነው ስለዚህ እኛ ተነስተን በህግ የምንጠይቀው ተክላይንና ተክላይን ብቻ ነው ሀቡይ አንድ ነገር ደግሞ ሌላ ነገር ያሉት ምንድነው ቅድም እዚህ ቁጭ ብሎ ሲከሰኝ የነበረው ደም ይመለስ ብሏል እኔ ያልኩት ልጆቹ የታሰሩ ሰው መንግስት ራሱ አስሮ ክብሮም የሚባል ልጅ 19 ቶታል ልጆችን 100 ሰው በላይ የገደሉ ከ50 ሴት በላይ ያስደፈሩ ሰዎች ተይዘዋል ብሎ መንግስት ራሱ ያወጣውን መረጃ ያንን መረጃ አነበብን yes እኔ ግልጽ ነው እኮ እንደዚህ አይነት ይሄ ሂውማን ትራፊኪንግ የሚሰሩ
ሴቶች የሚደፍሩ የሚገሉ አትሊስት በሷ ኬዝ የተነሳ ሰዎች ይሄንን ስራ የሚሰሩ ሰዎች እዛ እኔ አይደለም እዛ መንግስት ያወጣው ነው ከሽሬ ነው ልጁን ያገኘው ነው ብሏል መንግስት ራሱ ያለው። ስለዚህ ይሄንን ስንናገር ኦፍ ኮርስ ደም ተመልሷል ብለናል። ከህዝብ ጋር የሚገናኝ ነገር የለም። ግለሰቦቹ ናቸው ያረጉት ራሳቸው ናቸው ከማህበረሰብ ጋር ያገናኙት ያሉት እኛ አይደለንም። እና ልጃችንን ብቻ ሁላችሁም እንደ ኢትዮጵያን ሁላችሁም እቺ ልጅ በህይወት እንድትመጣ ተባበሩ። እሱን ለማለት ነው። ቴንክ ዩ ሀቡዬ። በጣም ጥሩ ቃል የተናገርከው። እንደ ኢትዮጵያውያን እንደ ሰው ሁላችንም አብረን ቆመን ፍትህ ለሃና እንበል፣ ፍትህ ለእህታችን ሃና ብለን ሁላችንም ሰው የሆነ ሌላ ዜጋም እኮ ፍትህ እየጠይቅላት ነው አይደለም። እኛ አረቦች የመኒዎች ቪዲዮ እየሰሩ ነው። ስለዚህ ይሄ የዜግነትም ጉዳይ አይደለም፣ ይሄ የሰውነት ጉዳይ ነው። ሰው ነኝ ያለ ሁሉ ለዚች ምስኪን ነፍስ ለማትረፍ ሊጮህ ይገባል። ሁሉም ሰው በአንድነት እባካችሁ በብሔር በፖለቲካ መከፋፈሉን ትተን አንድ ላይ ፍትህን ጠይቅ ለእህታችን እባካችሁ። በዛ ብቻ ነው ሃናን ነፃ ልናውጣት የምንችለው። ቴንክ ዩ ሀቢባ አንድ እድል ስጡኝ። አንድ ጊዜ ማውራት የፈለኩት ነገር ስላለ ነው። እባካችሁ አስቀድሙኝ። እባካችሁ በዚህ አጋጣሚ ከየትኛውም ብሔር ሆናችሁ የልጅቷን ሀቅ መልክ የምታስይዙትን ሰዎች እናውቃችኋለን ጠንቅቀን። እያንዳንዱም ዶክመንት አለን የምታወሩበትንም ልክ አላማችሁ ምን እንደሆነም ጠንቅቀን እናውቃለን። የተሰወረ አይደለም። ስክሮል ስናደርግ የምትናገሩትን ንግግር የምትሉትን የምትሰጡትን ስም እናውቃለን ሁላችሁንም። አፄ ዘርዓ ያዕቆብ ወንድሜ ከትልቅ ይቅርታ ጋር ሃናን ለመደገፍ ሳይሆን መስመርህን ተጠቅመህ አጀንዳ ለመስራት እየሄድክ ያለህ ልጅ ነህ። ቃል በቃል ነው የምነግርህ። አሁን ተፈቱ የምትለውና ትግራይ ክልል ያለ ልጅ ነው እንደዚህ ያደረገው የምትለውን ዜና መንግስት ራሱ የሰራው ከ6 ወር በላይ የሰራውን ጉዳይ ነው ያወጣውና ዜናውን የተናገረው። አንተ ሃና ስለተባለች በዚህ 3 ቀን ውስጥ የተደረገው ኦፕሬሽን አይደለም። ተግባባን? ሃና እንትን ስለተባለ ጉዳዩ ተመለሰ ሰዎቹ ተመለሱ የምትለው ራሱ መንግስት ለአመታት እየሰራ ያለውን ጉዳይ ነው። ከዜናው ጋር ዜና ውስጥ የታሰረውና የተያዘው ደግሞ የትግራይ አካባቢ ልጅ ሳይሆን የአማራ በለው የኦሮሞ እንዳለቼኑ ትክክል ዘራፊ የሆኑት ከ48 ሰው በላይ ነው። ስም ዝርዝሩ ሊመጣልህ ይችላል። ተግባባን? አሁን ታርጋ አትስጡት። የዚችን ልጅ ሀቅ የምትፈልጉ ሰዎች በተለይ አንተ ምን አይነት ዓላማ እንደምታራምድ እናውቃለን። ይሄ ቤት የፖለቲካ አይደለም። ውረዱልን። የሚመለከታቸውን ሰዎች እናውራ። ማንንም አንፈልግም። ይሄ ካልሆነ ሀቡ መስመሩ ተቀይሮ ሌላ ዳይሜንሽን ነው የሚሄደው። ለዚህ ደግሞ ለሆነ ገንዘብ ሲሰጥ ነበር የነበረው አይደል? ተስፋ ምንድነው ነው ኤቪደንስ ምን አንተ ፖለቲካ ውስጥ ያለሰው አይ በቃ ፖለቲካ አይደለም። ለምን እንደሆነ ታውቂያለሽ? እኔ ራሱ ልንገርሽ ዘርዓ ያዕቆብ ጋር ቁጭ ብዬ መነጋገር አልፈልግም ሀቡዬ። ለምን እንደሆነ ታውቂያለሽ? በቃ ለቀዩ ሲሳደብ ነበር ሀቡ። ታውታል ሞዴሬተሮች አሉ ሲሳደብ ነበር እኛን ደግሞ ቤትን ከፍታ ይሄን ቪዲዮ ልኬልሻለሁ። አቡ ላንቺም ምን ብለው እነ ዮዳ ፖስተር አድርገው ሲሰድቡን እንደነበር የ10 ደቂቃ ሙልጭ እያረጉ አቡ ሲሰርቡን ነበር። እመቤቴን ነው የምልሽ። ለአበባ ነው ለመለቃቀም ነው እናንተ ቆሻሻዎች እያሉ ስንት ነገር ሲናገሩ እኔ ፐርሰናሊ የሚሰድበኝ ሰው ችግር የለብኝም። እኔ ፐርሰናሊ እኔ ሀቢባን በሃና ጉዳይ እንጂ አቡ በሃና ጉዳይ ሀቢባ ለሃና ድምጽ የምትሆነው ለፎሎ ነው ለጊፍት ነው ምናምን የሚለኝ ሰው ምንም ችግር የለብኝም። የፈለጉትን ይበሉ። የነሱ ንግግር እኔ ከዓላማ አያስቆመኝም። እኔ እንደውም ስተች ነው የበረጠ ጠንክሬ በዚህ ጉዳይ በህይወት እስካለው እስከ መጨረሻው ድረስ የምታገለው ምንም ነገር ይኸውልሽ። አሁን እኛ ደንግጠን የሃናን ጉዳይ ድምጽ መሆን እንድናቆም አብሮን ድምጽ የሚሆን ሰው ችግር እየደረሰበት ነው አይደል? የተለያየ ሰው እያንዳንዳችን ነገር ሊደርስብን ይችላል። በጣም እያንዳንዱ የሚፈጠረው ነገር አፋችንን እንድንዘጋ ነው። ሚዲያ ላይ ለሃና ድምጽ መሆናችንን እንድናቆም አካውንታችን ላይ ሪፖርት በመደረግ ከተለያየ ነገር ላይ ለኛ ሜሴጅ በመላክ በማስፈራራት እኛ ዝም እንድንል ነው የሚፈለገው። ስለዚህ ዝም ካለን እውነትም ፈሪዎች ነን። በቃ አለቀ፣ እናቆማለን ማለት ነው። እኔ በበኩል እስከ መጨረሻው ድረስ እታገላለሁ። እስከ መጨረሻው ድረስ ለሃና ድምጽ ነው። አንድ ደቂቃ ስጡኝና ሐሳቤን ልጨርስ። ማስተላለፍ ስለቸኮልኩ ነው። ይቅርታሽ። በቃ አንድ ደቂቃ ብቻ እሺ። እታች ላላችሁ ህዝቦች ጉዳዩ የብሔር አይደለም። የአንድ ንጹህ እህት የሃና ጉዳይ ነው። እነዚህ ተክላይ ይመችና 6 ግብረአበሮቹ ባደረጉት ነገር የተክላይ ቤተሰብ ሚስት ቤተሰብ እዛ ጋር ተይዞ የሚባለውን ድራማ ተውት። ትክክል ልብ ያላችሁ ሰዎች ያጠፋው ጉዳዩ ችግሩ ያለው እዛ ተክላይና ይመች እንደዚሁም 4 ሞታለች ያሉት ግለሰቦች ላይ እንጂ ማንም ዘር ላይ ጥቆማ እንዳታደርጉ። አንድም ማህበረሰብ በዚህ ጉዳይ ተጠያቂ ሆኖ የሚከሰስ ማንም የለም። ስለዚህ ጉዳዩን 6 ሰው ነው የምንፈልገው።
6 ሰው ላይ ብቻ ትኩረት አድርጉ። በዘር ወስደው የሚያባሏችሁ ሰዎች ያኔም ዋጋ አስከፍለውናል። እያንዳንዱን እናት አስለቅሰዋል፣ ዛሬም ያስለቅሷቸዋል። ንቁ። ዛት ሴት ይሄንን ነው ምለው። አመሰግናለሁ ድል ስለሰጣችሁ። እሺ አሁን የሸዋዊ ቀጥል። እሺ ወንድሜ ቀጥል። በጣም ይቅርታ፣ በጣም ቸኩሎ ነበር ግን ስቲል እድል አልሰጠነውም። ሶሪ ይቅርታ። ያው ነገሩ ወደ ሌላ እየሄደ ስለሆነ ነው እና እኔ እንደዚህ አይነት ነገር ውስጥ መግባትም መቆየትም አልፈልግም እዚህ ፖለቲከኛዎች ውስጥ። ይቅርታ። እኔ ማንኛውም የሰው ልጅ የሆነ ሰው ሁሉ ወንድሜ ነው ብዬ ነው የማስበው። የሰው ልጅ ለሆነ በሙሉ ፖለቲከኞች በምዘሩት መርዝ በሆነ ንግግር እርስ በርስ ድሃው ማህበረሰብ እየተላለቀ ነው ምድር ላይ። እባካችሁ ትግራይም ሁን አማራም ሁን እርስ በርስ እዚህ በርገርክን እየበላ እዚህ ድሃው ማህበረሰብ አታፋጭ። የልጅቷን ሀቅ እናውጣ። የልጅቷን እውነት በዚህ መካከል ገብታችሁ ለማድበስበስ ወደ መንደር ውስጥ ወስዳችሁ እያድበሰበሳችሁ ያላችሁት የትግራይም ተወላጅ ሁን የአማራም ተወላጅ ሁን ይሄን ነገር አቁመህ ልጅቷ በነፍስ የምትወጣበትን ነገር ነው መፈለግ ያለብን። ፕሊስ ከዘረኝነት ውጡ። በ21ኛው ክፍለ ዘመን ላይ ያገታትን ልጅ ልትቃወም ይገባል። ማንኛውም የትግራይ ተወላጅ ብሔር የተነካ ብለህ ወይ ደግሞ እንትን የተነካ ብለህ አማራውም ደግሞ ትግራይ ነው ያገታት ብለህ እርስ በርስ መጨፋጨፉንና ስድድቡን ትተህ ልጅቷ ከሌቦችና ከደላሎች የምናስወጣበትን መንገድ የምትፈልጉ የምታግዙ ሰዎች ካላችሁ ተነጋግራችሁ ልጅቷ የምትወጣበትን ነገር አመቻችሁ። አንተም በቤት ከፍተህ ያኛውን ብሔር ሲረግጥ ይሄኛውን ቤቱን ከፍቶ ያኛውን ብሔር ሲረግጥ እንዴት ነው የልጅቷን እውነት የምናወጣው? እባካችሁ ነገሩ ወደ መንደር እየሄደ ነው፣ ወደ ብሔር እየሄደ ነው። ከዚህ ላይ ተቆጥበን